ቀን 11 7ኛ ወር 2015 ተመልከቱ። ተፈናቃይ ሁላ ይሄ ሁላ ተፈናቃይ ወለቴ ሰፈር ያለ ተፈናቃይ ነው። ከ100 ሺህ በላይ ህዝብ ተፈናቅሎ ወደ ሀገሩ እየገባ ነው። በጣም ያሳዝናል። ተመልከቱልኝ። ይሄ ሁላ ተፈናቃይ መኪናውን ተመልከቱልኝ፣ እቃውን ተመልከቱልኝ፣ ቤቶቹን ተመልከቱ። ይሄ ሰፈር ሁላ የፈረሰ ቤት ነው። በጣም ያሳዝናል። ተመልከቱ። ይሄ ሁላ ከላይ የምትመለከቱት ቤት የፈረሰ ነው። ያሳዝናል። ተመልከቱ። ተፈናቃይ ይሄልኝ ተፈናቃይ በጣም ያሳዝናል። አካባቢውን ለማታውቁ ወለቴ ካራን አልፋችሁ ወደ ኦሮሚያ ስትገቡ ወለቴ የምትባል ሰፈር አለች። እዛ አካባቢ ነው። በጣም ያሳዝናል። ተመልከቱ። የኑላቃ ይኸውልኝ ይሄንን ጉድ በመቶ ሺህ የሚቆጠር ህዝብ ተፈናቅሏል። ወለቴ ሰበታ 03 በጣም ያሳዝናል። ተመልከቱልኝ። ከ10 ሺህ በላይ ተማሪዎች ተፈናቅለዋል። ረጲ ጃፓን ረጲ የሚማሩ ተማሪዎች በሙሉ ለቀዋል። ተመልከቱልኝ። ይሄን ላቃ ተመልከቱ። ይሄን ላ ተመልከቱልኝ። በደንብ እያያችሁ ተመልከቱ። ይሄን ሁላ ስደተኛ ተመልከቱ። በዚህ ዝናብ ህጻናትን ተመልከቱ። ተማሪዎችንም እቃውንም ተመልከቱ። ይሄ ሁላ ንብረት ከተፈናቃይ እየወጣ ነው። ይሄው ህጻናት ሜዳ ላይ ተበትነዋል። ወለቴ በጣም የሚያሳዝን ሰበታ 03 ወለቴ ተመልከቱልኝ በደንብ ይሄን ሁላ ተፈናቃይ ቀን 11 7ኛ ወር 2015 በመቶ ሺዎች የሚቆጠሩ ህዝቦች ተፈናቅለዋል። ከ20 አመት በላይ ያስቆጠሩ ቤቶች ፈርሰዋል። ይሄንን ጉድ ለዓለም ሼር አድርጉ። ተመልከቱ። ህዝቡ በአገሩ ላይ ስደተኛ ሆኗል። በጣም ያሳዝናል። ይሄን ሁላ እቃ ባይሱዙ በመኪና እየጫኑ እየወጡ ነው። ይሄ ከማዶ የምትመለከቱት ቤት በሙሉ እየፈረሰ ነው። ከ25 አመት በላይ ያስቆጠረ ቤት ነው። ይሄ ሁላ በጣም ያሳዝናል። ተመልከቱ። ስራ ላይ ነኝ። እቃ ስማ እቃ እያወጣችሁ ነው? እሺ ቆይ በደንብ እያያችሁልኝ በደንብ እየተመለከታችሁ ብዙ ልማት የሰራ ብዙ መሰረተ ልማት የተገነባበት ሰፈር ይሄው እንደዚህ ፈርሶ ብትንትኑ ወጥቶ ሰው በስደት ላይ ይገኛል። ወለቴ 03 ሰበታ
ተማሪዎች እንዳለ ከትምህርት ገበታቸው ላይ ተፈናቅለዋል። በጣም ያሳዝናል። ወለቴ እንዳለ ደሃ የሚባል ነገር የለም። ቤቱ ፈርሶበት ወደ ሀገሩ እየተሰደደ ይገኛል። እንደምታዩት በጣም ያሳዝናል። ከ10 ሺህ በላይ ተማሪዎች ተፈናቅለዋል። ከረጲ ጃፓን እና ከተለያዩ ትምህርት ቤቶች። ወለቴ ሰበታ 03 በመቶ ሺህ የሚቆጠሩ የደሃ ህብረተሰብ ክፍሎች ተፈናቅለው በስደት ላይ ይገኛሉ። ቀን 11 7ኛ ወር 2015 በጣም ያሳዝናል። ይሄ ሁላ መኪና ዕቃ ለመጫን የመጣ ነው። በደንብ ይውልኝ። ይሄ ሁላ መኪና ስንት አመት ለልማት ለትራንስፎርመር ለመንገድ ሁሉ ተደራጅቶ ልማት ሰርቶ ይሄን እንደዚህ አይነት ሰፈር አድርገን እየኖርን ይሄው እንደዚህ አድርጎ ያፈረሱ ነው ያሉት። ምንም ማድረግ አይቻልም። ከላይ ነው መንግስት ነው አሉ። መንግስት ትዕዛዙ ከመንግስት ነው አሉ። ምንም አይነት አማራጭ የለም። ህዝቡ በተለይ ደቡብ አካባቢና አማራ ተወላጆች ናቸው የሚፈናቀሉት። ኦሮሞኛ የሚናገር ሰው አይመስልም። ወጥ ይሄ መጣት ቦታ ላይ አለ መጣት እኮ ቦታ ላይ ምንድን ነው የሚያደርገው? ينقل ተናደረች ሰላም አደረች። ይሄ ሁሉም ሰው እያፈረሰ ነው። አይ እንደና ዝም ብሎ ከሚባል እንደዚህ ሰላም አይሰልም መውጣት ነበረበት። በጣም ልጆች ነው በቃ መውጣት ተሰልፉ ያውጣ። ከዛ በኋላ ካወጣ ይሞታል። 2-3 ነው እኮ እሱ Tabii.
ይሄ አሁን ጣሪያው ተነቅሏል። ያኛው እንደዚህ አፈራርሰውታል። ይሄኛውን ደግሞ ይሄው እንደዚህ አድርገው አውዳድመውታል። ያለው ነገር ይሄ ነው።